ሰዎች ሲያስቀይሙ ዝም በል። ሳይንቲስቶች አእምሮአችን ውስጥ ሁለት ክፍሎች አሉ ይላሉ። ድብቁ የአእምሮ ክፍልና ንቁ አሊያም ፈጣኑ የአእምሮ ክፍል ብለው ይከፍሏቸዋል። ድብቁ የአእምሮአችን ክፍል እጅግ እርጋታን የሚፈልግና ተረጋግቶ የሚወስን ነው። ንቁ አሊያም ፈጣኑ በስሜት ተገፋፍቶ ቶሎ ውሳኔ የሚሰጥ፣ አብዛኛውን ጊዜ በስሜት የሚመራ፣ ያየውን የሚቀበል፣ ሁሉም ነገር ቶሎ እንዲሆንለት የሚፈልግ የአእምሮአችን ክፍል ነው። ህይወትን የጥድፊያ የሚያደርገው ንቁ የአእምሮ ክፍል ነው። ወዲያው ያስባል፣ ወዲያው ይወስናል። ስለ ነገ አብዝቶ የማይጨነቅ፣ ነገሮች ካለፉ በኋላ ነገሩ ሲረጋጋ በወሰነው ውሳኔ ሁሌም የሚጸጸት የአእምሮ ክፍል ነው። ድብቁ የአእምሮ ክፍል ግን ዝምታን ይፈልጋል፣ እርጋታን ይፈልጋል፣ ጥሞናን ይፈልጋል፣ ማገናዘብን ያስቀድማል፣ አርቆ ማሰብ ይፈልጋል፣ ጊዜን ይፈልጋል፣ ትኩረትን ይሻል። በስሜት ሳይሆን በእምነት የሚመራ የአእምሮአችን ክፍል ነው። ስለዚህ በቀላሉ በከባዱ በትልቁ በትንሹም ቶሎ አትወስን። ተረጋግተህ ወስን። በውሳኔህም አትጸጸት። ውሳኔህም እርግጠኛና በልበ ሙሉነት ይሆናል። በየትኛው የአእምሮ ክፍል ትወስናለህ? በንቁ አሊያስ በድብቁ? ለመወሰን ሲከብድ፣ ህይወቱ ጥንቅጥ ስትሆንብህ፣ ክብድ ሲል፣ ክህደት ሲበዛብህ፣ ግራ ሲገባ እድሉን ለድብቁ የአእምሮ ክፍል ስጠው። ዝም በል። ትኩረት አድርገህ ራስህን እንዴት ማሻሻል እንዳለብህ አማክር። ሰከን በል። ከራስህ ጋር ስብሰባ ግባ። ያኔ እጅግ አስገራሚውን ውጤት ታያለህ። ንቁ የአእምሮ ክፍል አብዛኛውን ጊዜ ልክ እንደ ህፃን ልጅ ይመሰላል። ልጅ ሁሉም መንካት እንደሚወደው ሁሉ ንቁ የአእምሮ ክፍል ሁሉን ካልሞከር፣ ሁሉን ካልነካው፣ በሁሉ ካልተወደድኩ፣ ቶሎ ካልወሰን በምን ወዲያው መጸጸት። ህይወት ሲደክሙ ለምን ግን ራሴን አላጠፋም የሚል ስሜት እንዲሰማ ያደርጋል። መወሰን የምትፈልገውን ነገር ድብቁ የአእምሮ ክፍል እንዲወስን እድል ስጠው። ውሳኔን እጅግ ውብ አድርጎ ይወስናል። ድብቁ የአእምሮ ክፍል ውስጥ ድብቅ ኃይል አለ። ሰው አስቀየመኝ፣ ሰው አስከፋኝ፣ ህይወቴ ጨለመብኝ የማይል ለሁሉም ጥያቄ መልስ አለ። ስለዚህ ከራስህ ጋር ስብሰባ ያዝ። ያኔ የድብቁን የአእምሮ ክፍል ኃይል በሙሉ ትጠቀመዋለህ።